የትግራይ ወጣት ስለ የትግራይ እናቶች የምታስቡት ነው። ተፈናቃይ መለስ በጀት ይለቀቅ፣ መድኃኒት ይከፈትለት፣ ነዳጅ ይዋለት ህዝቡ። የዛን ጊዜ ውጊያ የሚፈልግ ካለ ሁለት ጥያቄ ጠይቄው አዶናይ ከመለሰ ሪል የትግራይ ህዝብ ደጋፊና ሪል የትግራይ ህዝብ ተቆርቋሪ ነው። ሙሳ እየበላ እኔና ተሙ አዶናይ እሷ እና ማነው ቶሚ ምናምን ሆኖ መጣቸው። እንዴት ነው እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም ሲጀመር። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን ቆያችሁኝ? እንደምን ሰነበታችሁ? ከብዙ መጥፋት በኋላ ዛሬ ተመልሰን መተናል። ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ አነጋጋሪና ወቅታዊ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ እረፉ። ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ፣ ቋንቋ ነው። እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም። ይሄንን ማወቅ አለባችሁ። እኔ አሁን ይሄንን ነገር ብዙ ሰው ይሸማቀቅበታል። ጃኒ እንግሊዘኛ ምናምን ሙድ ይያዛል። ኖ እኛ ጥሩ ቤተሰብ ጋር አደግን። በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ? እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው። ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው። አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ? ሙሉ በሙሉ እንግሊዘኛ ነው፣ አማርኛ ነው የምንማረው። ሙሉ አማርኛ ነው የምንማረው። ገባችሁ? ማንንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታውቁ። ማንንም ኢትዮጵያ ውስጥ እስኪ ማን ነው ፌመስ ሙሉ በሙሉ ሁሉም ቲክታከር በእንግሊዘኛ ሲያወራ ያየው ነገሩኝ። ከዛስ ጃኒ ጋር ሙድ ተያዘ። ይያዝ እኔ ስራዬን እየሰራው ነበር። የዛኔ እኔ ብር እየሰራው ነበር፣ ሜክ እያደረኩ ነበር። ምን ችግር አለው? አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገሩ። ገባችሁ? እንደዚህ አስረዳችኋለሁ። ምኑን ነው የምታስረዳናው? ጃኒ አድጌ እንደዚህ ደግሞ አስረዳችኋለሁ ያለችው ብር ሜኩ ማረጉን ነው ወይስ እንግሊዘኛውን ነው? እስቲ አልገባኝም። ኮሜንት ላይ ጻፉልኝ። ግን እኔ ልክ ትመስለኛለች። እንግሊዘኛ ያው ቋንቋ ነው እንጂ እውቀት መለኪያ አይመስለኝም። እኔም ሳስበው እንደዛ ይመስለኛል። እናም እንዳለችው ደግሞ ኢትዮጵያ ውስጥ አብዛኛው ትምህርት ቤቶች ከ9ኛ ክፍል በኋላ ነው እንግሊዘኛ መስጠት የሚጀምሩት፣ ማስተማር በደንብ የሚጀምሩት እንጂ ሌላው ላይ በአማርኛ ነው። ኤሌመንተሪ ላይ ምናምን አማርኛ ነውና እኔም እስማማበታለሁ። ይሄን ሐሳብ እንግሊዘኛ ቋንቋ ነው እንጂ እውቀት አይደለም በሚለው እስማማለሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አንድ ወጣትና ታታሪ በአጭር ጊዜ ሰክሰስፉል ያደረገ ወጣት ይዘን መጥተናል። አድማጮቻችን ተወልዶ ያደገው መቀሌ ከተማ ነው። ከሚወዳቸው ቤተሰቦቹ መካከል የመጀመሪያ ልጅ ነው። ከቤተሰቡ ሁሉ አይን አፋር ነበር። ትምህርት ቤት ሄዶ የአዶናይ ህይወት ታሪክ እየተነገረ ነው። ሬዲዮ ላይ ተላልፎ ነው እንዴ? አዶናይ ነው የለቀቀው በዋና አካውንቱ ይሄን ንግግርና እስቲ እናዳምጠው ታሪኩን። ስሙት፣ አድምጡት። የት እንደተነሳ የት እንደተወለደ ምናምን። አንድም ጓደኛ ሳያወራ በማፈር ሐሳቡን ሳይገልጽ ይመለስ ነበር። ታዲያ እዚህ ደርሳል ወይ ብሎ ያሰበ ሰው የለም። ከአይን አፋርነቱ ብቻም ሳይሆን ዝምተኝነቱ፣ በውስጡ ላይ ያለው ፍራቻ ምንድን ነው የሚያስፈራ ብላችሁ ጠይቁት፣ መልስ አልነበረውም። ግን እንዲሁ ይፈራ ነበር። ታዲያ የዕለት ትምህርቱን እየተከታተለ እያለ ድንገት 12ኛ ክፍል ሲደርስ የቤተሰብ ስኮላርሺፕ እድል አገኘ። ወደ አሜሪካን በስኮላርሺፕ መጣ። ሕይወት እንደ አዲስ ፈተና ጀመረች። ከሞቀው ቤተሰቡ ያም ይሄም እያለ ካሳደገው ቤተሰብ ላይ ወጥቶ ምንም የማያውቀው ልጅ ወደ ችግርና መከራ ውስጥ ሕይወቱን ማሳለፍ ምዕራፍ 1 ብሎ ጀመረ። አድማጮቻችን ይህ ወጣት ማን ነው ብላችሁ ታስባላችሁ? ይህ ወጣት በአሁን ሰዓት ላይ ስታር ሆኗል። በሁሉም ዘንድ ተወዳጅነትን አትርፏል። በአጭር ዓመት ውስጥ የብዙ ዓመት ስኬትን አጎናጸፈ። በተለይ በመልካም ስራዎች ውስጥ ብዙ ስራዎችን ሰራ። የተረሱ አርቲስቶችን ከፍ አድርጎ በአደባባይ ጊዜና ሰዓት ሳይፈጅ የመኪና ባለቤት አደረጋቸው። ከዛም አልፎ የሕፃናትን እንባ ጠረገ። እናቶች በደስታ ቦረቁ። ካምፓኒዎች ወደሱ ነጎዱ። እባክህ ከኛ ጋር ስራ፣ እባክህ ከኛ ጋር ስራ። ያኔ ይሄ ባለየ ይሄ ስድ ሲሉ የነበሩት ሐሳቡን ተስማምተው በአንድ ድምፅ እሱ ይሻለናል፣ የልጅ ትልቅ ነው በማለት በጋራ ጨበጨቡለት። በመሃል ይሄ ውጣ ውረድ እያለ አድማጮቻችን የቲክታክ አዋርድን ጥቅልል አድርጎ ወሰደ። የከተማው መነጋገሪያ ሆነ። ፈተናው ከካናዳ እስከ ኢትዮጵያ ነበር። ይገርማል አድማጮቻችን።
አዲስ አበባ ውስጥ ከገባ በኋላ ይገርማችኋል፣ በዲያስፖራ መልክ ነበር ሰው የሚያስበው። ባዶ እጁን ይዞ ነበር የሄደው። 7 ዓመት የኖረባት ካናዳ ፊቷን ካዞረችበት ቆይታ ሰንብታለች። የብቸኝነት ሕይወት ሲያንገላታው ኑሮ እምቢ ዘራፍ በማለት ያ ዝምተኛ ልጅ አንደበቱን ድንገት ከፈተ። አዲስ አበባ ከሄደ በኋላ ፈተናዎች እጅግ የበለጡ እየከፉ ሄዱ። በእርግጥ ወደ ቤተሰቡ ነው የሄደው። ሲሄድ ግን ያረፈው እህቱ ቤት ነበረ። ታዲያ አንድ ዲያስፖራ ከካናዳ ሲሄድ ምን ተይዞ እንደሚሄድ ታውቃላችሁ? ለቤተሰቡ ጊፍት፣ ለራሱም ልብሶች ይዞ ከአብሮ አደጎቹ ጋር ይዝናናል፣ ስጦታ ይዞ ይመጣል ብለው ሲጠብቁ ባዶ እጁን ነበር የሄደው። እግዚአብሔር ግን ፊቱን ወደ እሱ አዞረና ጤታማ አደረገው። ለመሆኑ ማን እንደሆነ አውቃችኋል? አላወቃችሁም? ግምቱን ለእናንተ ተወዋለሁ። እንግዲህ እንደሰማችሁት ነው። እስካሁን የሰማችሁት ታሪክ የአዶናይ ነው። ከየት ተነስቶ የት እንደደረሰ ሰምታችኋልና እንዴት አያችሁት ታሪኩን? እስቲ ኮሜንት ላይ ጻፉልኝ። ወደዳችሁት ወይስ እንዴት ነው? ኮሜንት ላይ አስቀምጡልኝ። የትግራይ ወጣት ስለ የትግራይ እናቶች የምታስቡት ነው። ተፈናቃይ ይመለስ፣ በጀት ይለቀቅ፣ መድኃኒት ይከፈትለት፣ ነዳጅ ይዋለት ህዝቡ። የዛን ጊዜ ውጊያ የሚፈልግ ካለ እናየዋለን። ልትሉ ይገባ ነበር። እኛ ሶሻል ሚዲያ ላይ 3 ዓመት እናውቃቸዋለን፣ 5 ዓመት እናውቃቸዋለን። ከቶኒ ያው ጀምሬ እናውቃቸዋለን። አንድ ቀን ስለ ትግራይ ህዝብ ተናግራችሁ አታውቁም። አንድ ቀን በድሮ ሲጨፈጨፈ ራሱ እየተጨፈጨፈ ነው ብላችሁ አታውቁም። አሁን ጦር ትግሬዎች ለመምሰል መጣችሁ። ነው የትግራይ እናት ጦርነት አትፈልግ። እንግዲህ አሞራ ሰማይ የሚናገረው ለአዶናይ ነው። በዛ በጦርነት ሰዓት አዶናይ ምንም አላወራም ነበር ስለ ትግራይ ጦርነት ምናምንና አሁን ደግሞ ተመልክታችሁታል መሰለኝ የትግራይ ላይ እንደዚህ ይቁም ምናምን ብሎ ቪዲዮ ሰርቷልና አሁን ለሱ መሰለኝ ይሄን መልእክት እያስተላለፈለት ያለው። እስቲ እናዳምጠው። የትግራይ እናት ጦርነት የምትፈልግ ይመስል ወይም ክላሽ እየገዛች የምታቀብል ይመስል ወይም ዲሽካ እየገዛች የምታቀብል ይመስል የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ፣ የትግራይ እናት እንደዚህ እሱ ከማለታቸው በፊት 4 ጥያቄዎች ጠይቁት። ጥያቄውን በስነ ስርዓት መልስ። የትግራይ ህዝብ ተፈናቃይ ያለው ወደ ቦታ መልስ። የትግራይ ህዝብ ነዳጅ ይከፈት፣ የትግራይ ህዝብ መድኃኒት ይከፈትለት፣ የትግራይ ህዝብ ነዳጅ ይከፈትለት፣ የትግራይ ህዝብ የትግራይ ክልልን ባጀት ይከፈት። ይሄንን ብላችሁ ጠይቁ። የዛን ጊዜ እኛ እንደ ወንድሞቻችን ጀግኖች ብለን በልባችን እናሰብራቸዋለን፣ እናወድሳቸዋለን። ከእናንተ ጋር ማለት ለጠለጠው ይሄንን ነው። ላይክ የግድ ማሽቃበጥ ማለት አሁን የግድ ሁሉ ህዝብ የሚወደኝ ነው። ኦፍ ኮርስ የሚጠላኝ አለ። የሰው ልጅ ኢየሱስ ክርስቶስ ለራሱ ሰው ይጠላል ነበር። የሰው ልጅ የሚጠላኝ ሰው ይኖራል። ግን አብዛኛው የአማራ ተወላጅ፣ ኦሮሞ ተወላጅ፣ ሁሉም ብሔር ያለው ኢትዮጵያ፣ ሌሎችም ጎረቤት ሀገሮችም የሚወዱን አሽቃብጭ አይደለም። ማንነት ይቆራለሁ። ማንነቴ እንዲነካብኝ አልፈልግም። የሌላ ማንነትም አልነካም። እንደዚህ ሆነ መወደድ ትችላለህ። የማንን መንግስትን አሽቃብጥ እንደዚህ አድርጋችሁ መወደድ ትችላላችሁ። የግድ ማሽቃበጥ ለአንድ መንግስት ወይ ለአንድ ባለ ጊዜ ማሽቃበጥ አይገባችሁ። ስለ ድምጽ መሆን እፈልጋለሁ ስለ አማራ ህዝብ ግን ደስ የአማራ ቲክቶከሮች ስላሉ የአማራ አክቲቪስቶች ስላሉ ለነሱ ተውላችሁ። ሁላችንም በየቦታችን ብንሰራ አሪፍ ነው። ለምን ይባላል? ያው እንደ ድምጽ ልንሆንላችሁ ይገባል። የአማራ ህዝብ ምድሩን እየተቀጠቀጠ ነው። አንድ ቀን እናንተ ለራሱ ጦር ትግሬዎች የአማራ ጭፍጫፍ አንድ ቀን አውዛችሁ አታውቁም። አንድ ቀን ጦርነት እንዳለ ለራሱ አሰምታችሁ አታውቁም። እንደሌለ ማሸሽ ገዳም የምትሉት በየሀገሪቱ በየክልሉ የአማራ ክልል እየሄዳችሁ ማወቅ አለባችሁ። እናንተ ምንድናችሁ? የአብይ አህመድ ገረዶች፣ የአብይ አህመድ ገረዶች ናችሁ። አሞራ ሰማይ አሁን የተናገረው ንግግር ቀጥታ ለአዶናይ እንደሆነ ግልጽ ነውና ማን ነው ልክ ብላችሁ ታስባላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ሌሎች ቲክቶከሮችም ስለ አዶናይ ቪዲዮ እየሰሩ ምናምን ያሉትና እስቲ የሸገር ጁንታም በአዶናይ ዙሪያ ቪዲዮ ሰርቷል። ተመልከቱት ይሄን ቪዲዮ። 2 ጥያቄ ጠይቄው አዶናይ ከመለሰ ሪል የትግራይ ህዝብ ደጋፊና ሪል የትግራይ ህዝብ ተቆርቋሪ ነው። 2 ጥያቄ ጠይቄው አይመልሰውም። ለመጠየቅም ሬዲ ይማራል። አንድ ትግራዊት ሴት እኮ በክራንች እየሄደች እኮ እንደዚህ እየሄደች አዶናይ ሐወይ ያለችው በትግረኛ እኮ ማለት ነው። ከሱ ጋር የነበረችው አንድ መቼም ታውቃላችሁ የፌመስም የሀብታም አሽቃባጭ ድሃ ነው። አሽቃብጣ ልጅቷ አሁን ደክሞታል፣ ቆይ የበኋላ ያወራሻል ምናምን በክራንች እኮ ነው ያለችው። እግዚአብሔር ተናግሮ አቅም አሁን ራሱ እቺን ነገር የተናገራት
እቺ አሁን አፈሰው ምናምን የሚለውን ማለት ነው ማት የመቀሌ ልጆች ፑሽ አድርገውት ለምኖ ተለምኖ ከቤተሰቡ ምናምን ከአቢ ፕሮፓጋንዳ ስራ ተብሎ ነው እንጂ ዛሬ አይደለም እኮ መቀሌ ውስጥ ያለው ህብረተሰብ የተበደለው። ዛሬ እኮ አይደለም የትግራይ የመቀሌ ወጣት የተከፈው የተገረፈው የተካፈሰው። በአቢ ዘመን እኮ እሱ የተወለደበት ያደገበት እትብቱ የተጣለበት እዛችሁ ቀበሌ ላይ እኮ በሰዳፍ ሲመጣ እንደ መቀሌ ልጅ እኮ አለ። ቪዲዮ ላሳያችሁ ይችላል። እዚህ ድምብጫ ብሎ አያውቅም ሊልም አይችልም። ቢዝነስማን ነው እሱ። እሱም ቤተሰቦቹም ቢዝነስማን ናቸው። እኔ እንደውም ከሱ ይልቅ ቤተሰቦቹ ላይ ነው የምዘምተው። እነሱ የቀረጹትን ነው የሚያደርገው። ስለዚህ እኛን አይወክለንም። ሲጀምር አንደኛ እሱ የመቀሌ ልጅም እንደሰማችሁት ነው። ግማሹ እየተቃወመው ነው፣ ግማሹ እየደገፈው ነው። አዶናይ እንደዛ ብሎ በሰራው ቪዲዮ ላይ ትግራይ ላይ እንደዚህ ምናምን ብሎ በሰራው ቪዲዮ ላይ የሰራው ቪዲዮ 400 ሺህ ምናምን ላይክ ደርሷል። አንዳንዶቹ ደግሞ እንደዚህ እየመጡ አሁን ነው የትግራይ ህዝብ የተበደለው፣ ያኔ ለምን ድምጽ አልሆንክም በዛ በትግራይ ጦርነት ሰዓት እያሉ እንደዚህ እየተቃወሙት ይገኛሉና እስቲ የእናንተንም ሐሳብ ኮሜንት ላይ አስቀምጡ። ሳይበላ እኔና ተሙ አዶናይ እሷ እና ማነው ቶሚ ምናምን ሆነው መጡ ማለት ነው። ምግብ ቤት ነው። ከዛም በኋላ አዩዋቸውና ሰላም መጣች። እሷኛ ጋር ሰላም ምናምን አልናት ምናምን ነገርና መታኔ ጋር ቁጭ አለች። ከዛም ሰላም አዶናይ ምናምን አልነው። አዶናይ እዛ ጋር ሄዶ ሰላም ብሎን ምናምን ቶሚ መጥቶ ሰላም ብሎን ተሙ እንግዲህ አለ። ከዛም እንደውም ተሙን እንደውም ጠየቀችው። ለምንድን ነው የምትናገረኝ ተሙ ምናምን። ተሙ አይ ቲንክ ይናገራት ነበር መሰለኝ ከዚህ በፊት። ለምንድን ነው የምትናገረኝ ምናምን አለችው። ተሙ ማለት ነው ያው እንደ ወንድ የሚያረጋት ነገር አለ አይደል። ታዲያ አንቺስ ምናምን ብሎ ሊያወሩ ሲሉ ዝም በይ እስኪ ቢ ምናምን ብዬ ማጉረስ ጀመርኩ። ከዛም እኔ ምልሽ ጆደና ነው ስላት ገና ሪሌሽኑ ገና ሳይጀምር ነው ጋይስ፣ ገና የጥንስስ ላይ ሆነው ነው። እኔ ቃል በቃል ነው የምነግራችሁ። እኔ ውሸት አላወራም። ይሄንን የማወራው ደግሞ በጣም ስታስመስሉ ስለምናደር ነው። እኔ አስመሳይ ሰው አልወድም። ከዛም ገና እኮ በደንብ ገና ሳይጀምሩ ነው። እናቴ ትሙት ነው የምላችሁ እያወራ እኔ ምልሽ ጆዬ ደህና ነው ስል ስበይ አትያት ስሙን አትጥሪ ይጆናለች። ከዛ በጣም ደንግጬ ማለት ነው እንዳይሰማ አዶናይ እንዳይሰማ አለች። ምንድነው እየተፈጠረ ያለው? ድጋሚ ከጃኒ ጋር ጸቡስ ገብታ ነው ሊያሹ? ምንድነው? ምን እየተካሄደ ነው? እስቲ ሮሚ ደግሞ አስተያየት ሰጣታለች በስታይሏ በምናምን ጉዳይና የሮሚ ቪዲዮ ተመልከቱት። ዘመኑ ያለፈበት ቻይና ነው የመሰለችው። ምን ትመስላለች? ቢጫ ጸጉር አድርጋ ኧረ ማን ነው ያምርብሻል ያላት? በእናታችሁ ግራ የገባው ቻይና መስላ ቁጭ አለች። ነገሯት አያምርብሽም ብላሻለች። ዝርያ ቀይሪው። ግራ የገባ ቻይና ነው ያስመሰለሽ። የበፊቱ ግሽ ነው የሚያምርብሽ። ይሄ በተአምር ምንም ነገር በጣም ነው የሚያስጠላብሽ። ጭራሽ አሮጊት ነው ያስመሰላት። የምር አና የጨርቁ እንግዲህ ያው እንደሰማችሁት ነው። ሮሚ ዝርያ ለሊያሾ አድርሱልኝ ብላለች። ይሄ መልእክት አድርሱላት። አዲሱ ስታይልሽ አያምርም፣ ዘመኑ ያለፈበት ቻይና ነው የምትመሲው፣ ግራ የገባው ቻይና ነው የምትመሲውና ስታይልሽን ቀይሪ ብላችሁ ነው የምትነግሩላት። ወይ በቪዲዮ ወይ በኢንቦክስ ወይ ደግሞ ይሄን ቪዲዮ ሼር አድርጉላት እና ይድረሳት ይሄ መልእክት። ስታይሉ ምንም አያምርም እያለቻት ነው ሮሚ። እንዴት ነው እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም። ሲጀመር ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም። ህይወታችሁ ላይ ስትወዱም በስነ ስርዓት በትንሹ መሆን አለበት። ገባችሁ? ላይክ እንዴት ነው አሁን ሙጭጭ ስትሉ ደስ አይልም በቃ። ምክንያቱም ብዙ ሰው በቃ አስመሳይ ነው። እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል። ግን እኔ ደግሞ በንጹህ ልብ ስለሆነ የቀረብኩኝ ያ ማለት ደግሞ ምን ይባላል? ዲፕ ይባላል። ዲፕ መውደድ፣ በትንሹ መውደድ፣ ሰው በስሱ መውደድ። ገባችሁ? እንግዲህ ጃኒ እያለች ያለችው እኔ በንጹህ ልቤ ነው አዶናይን ያፈቀርኩት፣ እሱ ግን አስመሳይ ነው እያለች ነው መሰለኝ። እንደዛ ነገር ነው የሚመስለው ንግግሯ። አይመስላችሁም? እኔ ልቤ ንጹህ ነው፣ ሌሎች አብዛኛው ሰዎች ግን አስመሳይ ናቸውና አሁን አዶናይ ነው ማለት ነው የተለያት። እሷ ትፈልገው ነበር፣ እሱ ነው ማለት ነው እንለያ ያላት ማለት ነው። እንደዛ ይመስላል ንግግሯ።
እንደዛ ይመስላል አይመስላችሁም? እናም ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው